ሙዝ በዳቦ መብላት ምን ጥቅም እንዳለው አታውቁም። ከጥቅም ውስጥ አንዱ ብር በሌላችሁና ቺስታ በሆናችሁ ጊዜ በጣም የሚጣፍጥ ቆንጆ ቁርስ ምሳ ምራት የሚሆን ምግብ ነው። ለኔ ደግሞ የችግር የደራሽ ብየዋለሁ። ካገባው በኋላ በሬስቶራንት በተለያዩ ምክንያቶች የሆነ ሰዓት ላይ ዜሮ ገብተን ነበርና ትንሽ የብር እጥረትም ስለነበረ ለምንሳፈረው ለምንበላው ሁሉ ነገር እየተጨናነቅን ነበርና ዳቦ በሙዝ ነው የደረሰልን። እሱን እየበላን እነዛን ክፉ ቀናቶች አሳልፈናል። እኔ ተሞክሮ ምነግራችሁ ቅርባችሁ ያለ ሰው ወይም ባዳ ይደርስልኛል፣ ብቸገር ያግዘኛል፣ ይደግፈኛል ብላችሁ ተስፋ እንዳጠሉበት። እናንተን የማይከዳ የማይጥላችሁ የማይረሳችሁ አንድ የፈጠራችሁ ፈጣሪ ብቻ ነው። ሁሌም በህይወቴ ውስጥ ከሚገርመኝ አንዱ ባለቤቴ የሌላ ሀገር ዜጋ ስለሆነ ሁሌም ሀብታም ነን፣ ሁሌም ሞልቶን የተረፈን ብር መጣያ ያጣን የሚመስላቸው ብዙ ህብረተሰቦችና ሰዎች አሉ። ፈረንጅ ሲያዩ በሻንጣው በቦርሳው ልብሱ ሁሉ ነገሩ ዶላር የሚመስላቸው ሰዎች አሉ። ፈረንጅ ሆነ አበሻ የየትም ሀገር ዜጋ ሳይሰራ አይበላም፣ ሳይሰራ አይለወጥም፣ ሳይሰራ ሀብታም አይሆንም። እኔና ባለቤቴ 2 ቤት እናስተዳደራለን። 3 ልጆች አሉ። የቤት ኪራይ፣ ትምህርት ቤት፣ ምግብ፣ መጠጥ ብዙ ነገር ያስፈልጋል። እኔም እጄን አጣጥፌ አልተቀመጥኩኝም። ከቲክቶክ ቀጥሎ ኦንላይን እቺን ስራ እንሰራለሁ። ያገኘሁት አጋጣሚ የሚመጣልኝንም የስራ እድል አልንቅም። ምክንያቱም የመጣሁበት መንገድ ብዙ ነገር አስተምሮኛል። ትንሽ ብር ናቀ ትልቅ ብር አያገኝም። በዛ ላይ ሴት ነኝ፣ የልጆች እናት ነኝ። ባለቤቴ ነገር የሆነ ነገር ቢሆን ምንም ነገር እንዳይጎልባቸውና መሰረታዊ አስፈላጊ የተባሉትን ነገሮች ለልጆቼ ማድረግ ማሟላት ፈልጋለሁ። ህይወት ዛሬ የት እንደምታረጋችሁ አታውቁም። ልታጡም ልታገኙም ዝቅም ከፍም ልትሉ ትችላላችሁ። ልጆች ሲኖሩን ደግሞ ትንሽም ለወደፊት ማሰብ ያስፈልጋል። የኔን መንገድ የኔን አመጣጥ እንዴት እንደሆነ ታውቃላችሁ። አንድ ደግሞ ያረገዝኩትኝ ህልም አለኝ። የራሴ ፔስትሪ ቤት እንዲኖረኝ ይፈልጋለሁ። ህልሜ ለማሟላት ብዙ ጥረቶች እያረኩ ነው። ህልሜንም ለማሳካት ብር ያስፈልገኛል። አቢሲኒያ ባንክ ያዘጋጀው ለሴቶች ብቻ ውድድር ለማሸነፍ እየተወዳደርኩ ነው። ውድድሩንም አሸናፊ ከሆንኩ የ500 ሺህ የ300 ሺህ እና የ150 ሺህ ብር ሽልማት አለው። ይሄንም ውድድር ካሸነፍ ህልሜን እውን ለማድረግ ፔስትሪ ቤቱን ለመክፈት ያግዘኛል። በደንብ ሼር አድርጉልኝ፣ ኮመንትም ጻፉልኝ፣ ሪፖስት እንዳይረሳ። መልካም እድል በሉኝ። እኔ ሰበቡን አድርሻለሁ። አላህ ከፈቀደ አሸንፋለሁ። እወዳችኋለሁ። ባይ